አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ከረማችሁ ውድ የቻናሌ ተከታታዮች? እነሆ ዛሬ አጠር ያለች ግጥም አቀርብላችኋለሁ። ወደ ግጥሙ እንሂድ። ለምን ተፈጠረ አዳም አእምሮ እንደ አበባ ሲኦል እንዲገባ? ጥንቱን መፈጠሩ ኃጢአት ኖሯል ግብሩ። መስጠት የሚገባው እጅ ከሰረቀ እጅ መሆኑ ቀርቶ ምነው በደረቀ። መልካሙን ከክፉ ለይቶ ካላየ ዓይን ከሰው ፊት ላይ ምን ሊሰራ ቆየ። እግር ወደ ኃጢአት ከተረማመደ እንደ እንጨት ተቆርጦ ምነው በነደደ። ለምን ተፈጠረ ይሄ ሆድስ ቢሆን የጥሬ መክተቻ አቁፋዳ ሊሆን። የመንፈስ ቅዱስ ቤት መሆኑ ከቀረ አካላችን ሁሉ ለምን ተፈጠረ። በኃጢአት ተይዞ ገሃነም ከመውረድ ይሻለን ነበር ጥንቱን ባንወለድ። ግን እግዚአብሔር ዓላማ ስለነበረው በእኛ ላይ ፈጠረን። እንደ እግዚአብሔር ዓላማና አካሄድ እንድንሄድ እሱ አምላካችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።